ጤና ይስጥልን ውድ የምክታቲው ቤተሰቦች በቅድሚያ ወዳችሁና ፈቅዳችሁ ስለምታዳምጡን እያመሰገን የዕለቱን ወሬ እነግራችኋለን። ሁሉም ቆም ብሎ ያስብ አገር እንደ እንቁላል ናት። የዓለማችን ሁኔታ በተለይም በመካከለኛው ምስራቅ ቴህራንና ቴልአቪቭ የሚታየው እልቂትና ውድመት ተስፋ አስቆራጭ እየሆነ መጥቷል። ለዘመናት የተገነቡ የቴክኖሎጂ ማምረቻዎች፣ የጥበብ ውጤቶችና ውብ ከተሞችን በአንድ ጀንበር ወደ አመድነት ሲቀየሩ ማየት ማውደም እንዴት ቀላል ነው ያስብላል። የዓለም ጥፋት ቁመን የምንመለከት ኢትዮጵያውያን ሁሉ ዛሬ ከትናንሽ የሴራና መጠፋፋት አዙሪቶች የምንወጣበት ጊዜ አሁን ነው። ከግጭትና ከጦርነት ከአሸናፊና ተሸናፊነት ትምክህት ወጥተን ሀገርን በንቃት እንጠብቅ። ቂም፣ ጥላቻ፣ መገፋፋት ሀገርን አያጸኑም፣ ይልቁንም ያፈርሳሉ። አገር እንደ እንቁላል ናትና ከወደቀች መጠገን እንደማይቻል ከታሪክ እንማር። እኔ ከሞት ሰርዶ ይብቀልና እኔ ምን አገባኝ የሚሉ አጥፊ አስተሳሰቦች እሳት ታቅፎ እንደመተኛት አደገኛ ናቸው። መንግስትም ሆነ መሪ ያልፋሉ፣ ቀሪዋ ግን አገር ናት። ለትውልድ የምትተርፍ አገር እንድትኖረን መተሳሰብና መከባበር ምርጫ የሌለው መንገድ ነው። አረረም መረረም ለሀገር ሰላም፣ ደህንነት፣ ለህዝቦች ሉዓላዊ ክብርና ማህበራዊ እሴቶች ሁሉም ዘብ ይቁም። የጋራ ጸሎታችን አምላክ ከምድር ጥፋት ሁሉ ይጠብቀን፣ ሀገራችን እና ህዝባችን በሰላም ያቆይልን፣ አሜን። ይህ ምልከታ ቲዩብ ነው። መልካሙን ሁሉ ተመኘን።